አንድ ሴት ከወደደች ላንተ የሚሰማትን ስሜት ታሳያለች። ስሜት ሳይሆን ላንተ የሚሰማትን ኃይል ያሳያል። አንተ እሷን ስታስብ እሷ ደግሞ አንተ ስታስብ። በነገራችን ላይ ፍቅር ውስጣዊ ነው። መልኳ ፊቷ ላይ ተንጠለጠለ ሳይሆን ይሄ ነፍሷ ውስጥ ያለ ነው። አንተ ነፍሷን የምታየው የምትወደውም ነፍሷን። በዛ ላይ ደግሞ ሰው ነፍሳችሁ የሚያምር ከሆነ እመኑኝ ፊታችሁን ከናካቴ ሰው አያዩ። በቃ በታሪክ ሰው ውስጣችሁ የሚያምር ከሆነ በታሪክ ፊታችሁን አያዩ። አንድ ሴት ወንዱ ፊቷን ብቻ የሚያየው ልብ ከሌላት ነው። ምንም ልብ ከሌላት ውስጥ ላይ የሚስብ ነገር ከሌላት ያለው አማራጭ ፊቷን ያለ ሰውነቷ። እሷም ከሰውነቷና ከፊቷ ውጪ ሌላ የሚስብ ነገር የላት። ልቧ ግን ነፍሷ ግን ሐሳቧ ግን ስሜቷ ግን ባህሪዋ የሚስብ ከሆነ መልኳን ይረሳዋል። ቆንጆ እንደሆነች እንኳን የሆነ ጊዜ ሰው ቆንጆ ነሽ ይላታል። እኔ ግን እሱ ግን ለቀን ቆንጆ ነሽ ብሎሽ ያቅም እንደዚህ አይነት ነገር አልሰማችሁም? ቁንጅናውን በቃ ነፍሷን መውደድ ስለሚጀምር አለው መልኳ